እሺ ሰላም ጥያቄ ነበረኝ አንዴ ጠይቄ ልውጣ። ተረጋጊ ፊርዶስ፣ አስብር ሽወይ። እሺ ራሂማ ቀጥይ፣ ጥያቄሽ ምንድን ነው? ያው እኔ ያለሁት ማለት ሳውዲ ነው ያለሁት እና እኔ በመዳም ቤት ነበር እየሰራሁኝ የነበረውና እናቴ በጣም ገንዘብ አስፈልጋት ማለት ነው። ከዛ ግራ ገባኝ ማለት በቃ ግራ ግብት ሲለኝ ብዙ ገንዘብ ነበር ያስፈልጋት። ምንም በቃ የኔ ገንዘብ ለሷ አልማይሆን ነበር ማለትም በቃ ብዙ ወጪ ስለነበረብኝ ለምንም ነገር እንትን አይልም ነበርና ይሄስ ምንድን ነው የሚሉት ስድስት ነው የሚባለው። እነሱ አጋጣሚ እነሱን አወራኋቸው ምናምን ሃይማኖትን ቀይራለሁ ብለሻል። ሲያወሩሽ ጊዜ ፈጠን በል። ኖ አላህን እንደምክድና በቃ ሁሉም ነገር በእኛ ማመን እንዳለብሽ ምናምን አሉኝ ማለት ነው። በእኛ ማመን አለብሽ ሁሉም ነገር። ከዛ እሺ አምኛለሁ፣ ሁሉም ነገር ተቀብያለሁ አልኳቸው ለእነሱ። ግን እኔ ሁሉም ነገር አውቅ ነበረ ማለት አላህን እየካድኩኝ እንደነበር እያወቅኩ ነው። እሺ በእኛ አምነሻል የሆነ እርድ የሚባል ነገር ምናምን አለኝ። ከዛ በቃ ቶሎ ብለሽ እንትን ላኪልኝ ምናምን አለኝ። ፎቶ አካውንት ምናምን ላኪልኝ እና ላኪ አለኝ። ላኩለት። ያን ግን ለእናቴ ስል ነው እንደዛ ያደረግኩት። እኔ ፊት መሆን አያቅተኝም አልኩኝ ማለት አላህን ካድቡት በቃ ካድቡት ምን ይታወቅ አውቄያለሁ ሲጀመር። ከዛ ስንት ገንዘብ ጠየቀኝ። የኛ አባል ልትሆኚ ገንዘብ ስጠይቀኝ እኔ ገንዘብ ፈልጌ ገንዘብ አልሰጥም አልኩኝና ብሎክ አድርጌ ወረድኩኝ። ያ ገንዘብ ቀድሞ ገብቶልኝ ቢሆን ኖሮ አላህን ክጄው ነበር ብዬ አሰብኩኝ። በቃ እነሱን ብሎክ አድርጌ ዘግቼ አላህን ግን ይቅርታ ጠይቄው ነበረ። ኢሞ ላይ ደግሞ ቁርአን ምቀራበት ግሩፕ ነበረ። እኔ ምቀራው ቁርአን ነበረ። አቃተኝ መቅራት ወላሂ አቃተኝ። አልቻልኩም። ፊደሎች ሁሉም ነገር ጠፉብኝ። ምንም ነገር ማድረግ አልቻልኩም። አላህን ደጋግሜ ይቅርታ ብጠይቀው መልሼ ቃይዳ ገባሁኝ። ቃይዳም ብገባ ምንም መቅራት አልቻልኩኝም። ግራ ገብቶኛል። እኔ እኮ አላህን ይቅርታ ጠይቄዋለሁ። ሻሃዳ መያዝ አለብኝ ብዬ አሰብኩኝ። በቃ በመጀመሪያ እንዲህ አይነት ይሄን ስራ እየሰሩ እየተንቀሳቀሱ ያሉ ሰዎች ውሸታቸውን ነው። የሆነ ብር ታገኛላችሁ ምናምን ምናምን፣ ከዚያ እምነታቸውን ያስክዷቸዋል፣ ያስቀይሯቸዋል። ሳውዲ ነው ያለሽው፣ መስራት ትችያለሽ፣ ጉልበት አለሽ፣ እናትሽን በዚያ ሰርተሽ ማስተዳደር ትችያለሽ። አታያቸውን? ከጎንሽ ያሉ እህቶችሽ እንዳንቺ እየሰሩ ቤተሰቦቻቸውን ቀጥ አድርገው የያዙ የቤተሰቦቻቸውን ህይወት እያስተዳደሩ ያሉ። ይህን ጸጋ ሰጥቶሻል አላህ ሱብሓነሁ ወተዓላ። ስንት ጓደኞች ይሻሉ ኢትዮጵያ ላይ ሆነው የትም ሄደው መስራት ያልቻሉ፣ ቤተሰቦቻቸውን ማስደሰትና ማስተዳደር ያልቻሉ፣ እነሱን አስታውሽ እና ያለሽበትን ጸጋ ቆም ብለሽዬ አንቺ በዚያ ቦታ ላይ ሰርተሽ እናትሽን አባትሽን ማስደሰት ትችያለሽ እንደ ሌሎች እህቶች። ሌላ ብር እንደዚህ ፍለጋ ምናምን ተብሎ እምነት አይቀየርም በፍጹም። ቤተሰብን ለማስተዳደር የሚል ይሄ አሳማኝ የሆነ ምክንያት አይደለም በፍጹም። ስለዚህ እምነቴን ቀይሬያለሁ ክጃለሁ አስብሎሽ ከሆነ ሻሃዳ መያዝ አለብሽ። ሻሃዳ መያዝ አለብሽ። ያንን በራስሽም ቢሆን መያዝ ትችያለሽ። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ ትያለሽ፣ ሻሃዳ ትይዣለሽ። እሺ አንቺ ያዥ በራስ ችግር የለውም። ታውቂያለሽ አይደል? አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ በይ። አሽሀዱ አነ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። ሰላም አለይኩም። መልካም ጊዜ ነሽ። እሺ ቀጥሉ።